እኔ አሁን ላይ ምን እንደተመቸኝ ታውቃለህ? አረብ ሀገር ተሄድክ ትተኸናል፣ ዝም። አረብ ሀገር ተገባህ በኋላ ተቀይረሃል፣ ዝም። እዛ ተገባህ በኋላ ሰው ረስተሃል፣ ዝም። በቃ እንዲህ አረብ ሀገር መግባት ያኮራል እንዴ? ዝም። ደመወዝህ ስንት ነው? ዝም። ሰላም ሰላም የቤዛይት ተከታታይ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን፣ እኔ ጋር ሁሉ ሰላም ነው። ዛሬም በአንድ ቪዲዮ ተከስቻለሁ። በቅድሚያ እንደተለመደው ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ፖስት የማደርጋቸው ነገሮች በየጊዜው እንዲደርሳችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ዛሬ የማሳያችሁ ጣፋጩን ተወዳጁን የሆነውን የአረቦቹን ዳይጀስቲቭ ጋላክሲ የተባለውን ከቃህዋ ከሉዝ ኮፊ ጋር የሚጠቀሙትን የጣፋጭ አሰራር ይሆናል። ቪዲዮውን ስትጀምሩ በላይክ ጀምሮ ቤተሰብ ሸር በማድረግ ደግሞ ተባበሩኝ፣ አበረታቱኝ። አሁን የማሳያችሁ ግብአቶችን አሳያችሁና ወደ አሰራሩ ዳይጀስቲቭ ጋላክሲ የሚባለውን አሁን ደግሞ አብረን እንሰራለን ማለት ነው። እዚህ ጋር የሚያስፈልገኝ ዳይጀስቲቭ ብስኩት ነው፣ እየፈጨው ነው። አጋጣሚ ሰውየው በጥብቅ ስለነበረ አቆሚው ነበር ማለት ነው። ከዛ ሀሊብ ኒዶ ነው የሚያስፈልገኝ ማለት ነው። የተፈጨው ወተት ዱቄቱ ወተት ነው የሚያስፈልገኝ። ብስኩቱን ፈጭቼ ልመለስ። ወተቱን ደግሞ አምሰዋለሁ ማለት ነው። አምሼ ከለሩ በቃ እንደዚህ ተመሳሳይ ከለር እስከሚሆንልኝ ድረስ እሳቱን ቀንስ አድርጌ አምሳለሁ ማለት ነው። አብረን ውዶቼ ይታያል ብዬ ተስፋ አደርጋለሁ። ሀሊብ የሆነዎች ፈጭቼ አስተካክዬ ብዬ አምሼ ነው የሚባለው ወይ ይመጣል። ያው ቤተሰብ ሀሊብ ኒዶዬን አምሼ ከለሩ በጣም ዳይጀስቲቭ ብስኩት ፈጭቼ መጥቻለሁ። ሀሊብ ኒዶ አንድ ተግባሽ ላይ የተጠቀምኩት በዚህ ሰዓት ይታይ ሰዓት አድርጋለሁ። ከዛ ብስኩቴን ደግሞ ተመሳሳይ የሆነ እቃ ላይ ማንኛውም ነገር ስትሰሩ ተመሳሳይ የሆነ እቃ ላይ ስትለቁ እንትን ይላል በጣም ማለት ነው ማለት ነው። አንዱ አያንስም አንዱ አይበዛም፣ የሆነ የተመጣጣነ ነገር ነው የሚሆንላችሁ። ሁለት አደረግ ተመሳሳይ ከለር ነው ለዚህ በደንብ ካላመሳችሁት ሲሰሩት በኋላ ከለሩ ያለኛው ወተቱ ነጭ ይሆናል። የብስኩት ደግሞ ቡኒ ይሆናል። ግን ተመሳሳይ እንዲሆንላችሁ በደንብ እሳት ቀንስ አድርጋችሁ አብሱት። እንግዲህ በጣም ጥሩ ከለር ይታያል ብዬ ተስፋ አደርጋለሁ። እዚህ ላይ ደግሞ ቸኮሌቴን አቅልጫለሁ ማለት ነው። ያው ዳይጀስቲቭ ነው ለማታውቁ ፎቶውን አስቀምጥላችኋለሁ ማለት ነው። ያው ፍጥን ያልኩባችሁ ይቅርታ፣ ብዙ አይነት ነው የምሰራ። እዚህ ላይ ደግሞ ያው ሌላ አይነት እየሰራው ነው። የዚህ ደግሞ ፓርት ላይ ፖስት አደርግላችኋለሁ ማለት ነው። እና ሄርኖት ይሄ በጣም ትብየዋለሁ። ይሄ ቸኮሌት ነው። ቸኮሌት ዳይጀስቲቭን አቀለጥኩት ማለት ነው። ሳቀጣው ደግሞ ከስር ሳህን አለ እንትን ታዋ አደረኩ። ታው ላይ ውሃ አድርጌ ከሳህኑ ላይ አድርጌ እንደዚህ ያቀለጥኩት ማለት ነው። በሳት ዳፍር ከጣላችሁት ጣዕሙ ይቀይርባችኋል።
ውዶች የምሰራበት እቃ ደግሞ ይሄ ነው። ቤት ለምሳሌ ወጥቶ ትችላላችሁ። ያው ማብራት አለ ማለት ነው። እንደዚህ ውስጥ ነው እንግዲህ እንደዚህ አድርጌ እዚህ ውስጥ ጎድጓዳ ጎድጓዳ የሚታየው ጋር እዚህ ጋር በደንብ ይሞላሉ። በኋላ ሲወጣ ፍርፍር እንዳይል በደንብ አድርጋችሁ እንትን ማድረግ ለግራችሁ መስሪያው ሰሃን በፈለጋችሁ መስራት ትችላላችሁ። እኔ በዚህ በትንሹ ስለፈለኩ ነው። ዲዛይኑ በኋላ ሲወጣ በጣም ስለሚያምር ይሄን ዲዛይን ወጥቷል። ብዙ ጊዜ ማለት ነው በትልቁ መስራት ትችላላችሁ። በትልቅዬ በክብ ሰሃንም አድርጋችሁ ሰርታችሁ መቆራረጥ ትችላላችሁ። እንደየቤቱ ማለት ነው። ራሳችሁ እንደምታውቁላችሁ ያለኛ ብላችሁ እየወሰናችሁ አድርጋችሁ ማለት ትችላላችሁ። ውዶች ይሄን ይመስላል። እዚህ ደርሻለሁ። እዚህ ፓርት በኋላ ይሄ እንትን ሲል አሁን ፍሬዘር ነው የማስገባው። በኋላ ሲወጣ ይሄ ክብ ክብ ሆኖ በጣም ያምራል እና ወደ ፍሬዘር እናስገባለን። ከዛ 15 ደቂቃ ምናምን ፍሬዘር ይበቃዋል። ይሄን ይመስላል። ዲዛይኑ ራሱ በጣም ነው የሚያምረው ሲወጡ። ዳይጀስቲቭ ጋላክሲያችን ይሄን ይመስላል ቤተሰብ። ከፍሬዘር ሲወጣ ያው ይሄን ይመስላል። ቅርጹ ራሱ በጣም ነው የሚያምረው። ይሄን ላስቲኩን ይሄንን ዲዛይን የተጠቀምኩት እንደዚህ ሲወጡ አንደኛ አያስቸግርም፣ ሁለተኛ ደግሞ እንደዚህ በቃ ያምራል። እንግዲህ ከሆነ ውጭ ላይ እንደዚህ አይነት ነገር በጣም ይገዛሉ እና ደግሞ ምንም ነገር አንገዛም። እንደነገርኳችሁ ቤት ነው ሁሉም ነገር የሚሰራ እና ቤተሰብ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ፖስት የማደርገው ነገር እንዲደርሳችሁ ቪዲዮውን ቁጣም በመጫን ቤተሰብ ሁሉ አበረታቱኝ። ጀማሪ ነኝ። የምትፈልጉትን ነገር እንድሰራላችሁ ከፈለጋችሁ ደግሞ ኮሜንት ላይ ጻፉልኝ፣ እሰራላችኋለሁ። ከመስራት ወደ ኋላ አልልም። በአንድ እጄ ስለሆነ እንግዲህ ይቅርታ አድርጉልኝ። አዛኳችሁ በአንድ እጄ ካሜራ በአንድ እጄ እንትን ላይ ነኝ እንግዲህ እና ቤተሰቦች እወዳችኋለሁ። ይሄው ቤተሰብ እንግዲህ በጣም የሚያምር ዲዛይኑ፣ ከለሩም፣ ጣፋጭነቱም ዋው ነው። ይሄን ከቡና ጋር ከቃህዋ ጋር ከኑስ ኮፊ ጋር ከካፑቺኖ ጋር የሚጠቀሙት ሰርታችሁ ሞክሩት። ሞክራችሁ ደግሞ የወደዱላችሁ ኮሜንት ላይ አስቀምጡልኝ። አሁንም ደግሞ የምትፈልጉት ካለ ፓርቷን ፓርቱ ሰራላችኋለሁ። ኮሜንት ላይ አስቀምጡልኝ። ሰላማችሁ ይብዛ። ወዳችኋለሁ። አበረታቱኝ። ግን ድምፅ አለ፣ የወፎችን ድምፅ፣ የሙቀይት ድምፅ ይቅርታ ይደረግልኝ። መካናችሁ ይብዛ። ተማርሽም አልተማርሽም ወደቅሽም አለፍሽም ያው ዙሮ የመዳም ቅመም ነች። እውነቴን ነው። አሁን ያን ሁሉ ዓመተ ምህረት ዝም ብለሽ ደብተርና እስክሪብቶ ወዲያ የጫማዳ ዙረሽ አሁን ናም